እንደ ቅድስት ቤተክርስቲያን አስተምህሮ በምድራችን ላይ ከዚህ መጽሐፍ በፊት የተጻፈ መጽሐፍ የለም። ዛሬ ላይ ብዙ ምርምሮችና አያሌ የሴራ ትንተናዎች ከሚከናወንባቸው ሚስጥራዊ መጽሐፍት መካከል ቀዳሚው ነው። ይህን መጽሐፍ ከቤተ ክርስቲያን ቅዱሳት መጽሐፍት ተርታ የምናገኘው ሲሆን ሌላው ዓለምና ቤተ እምነት ግን ከመጽሐፍ ቅዱስ ውስጥ ቆርጦ አስቀርቶታል። ዓለም ዛሬ ድረስ እንቆቅልሽ ከሆኑባት የነ ንፍሌም የመላእክት ተፈጥሮና አጠቃላይ የሥነ ፍጥረትን ምስጢር ቋጥሮ ይዟል። ይህ መጽሐፍን ጠብቆ ለትውልድ ለማሻገር ብዙ ቅዱሳን የደም ዋጋ ከፍለዋል። መጽሐፉን ሸሽገው በረሃ አቋርጠዋል፣ ተራራ ወጥተዋል። ይህን መጽሐፍ ሰርቀው ወደ ሀገራቸው ለመውሰድ ብዙዎች ዕድሜያቸውን ጨርሰዋል። የተሳካላቸው ደግሞ በሀገራቸው የጀግና አቀባበል ተደርጎላቸዋል። ዛሬ የብዙ ምስጢራት መዝገብ የአስደናቂ ታሪኮች ቋጠሮ ስለሆነ አንድ የቤተ ክርስቲያናችን መጽሐፍ ልንነግራችሁ ወደናል። ይህ አካሄዱን ከእግዚአብሔር ጋር አደረገ የተባለለት የቅዱስ ሄኖክ መጽሐፍ የመጽሐፈ ሄኖክ አስገራሚ ታሪክ ነው። መባ ቴሌቪዥን ኦርቶዶክሳዊ መረጃዎች፣ ስብከትና ዝማሬዎች እንዲሁም መንፈሳዊ መጽሐፍት በከፍተኛ የድምጽና የምስል ጥራት ለቤተ ክርስቲያን ልጆች ለማቅረብ እየሰራ የሚገኝ የኢንተርኔት ቴሌቪዥን ነው። እስካሁን ለእናንተ ለተመልካቾቻችን ባቀረብናቸው ዝግጅቶች ብዙ እንደተማራችሁና እንደተጠቀማችሁ በተለያዩ መገናኛ መንገዶች ሐሳባችሁን ስለገለጻችሁልን ከልብ እናመሰግናለን። ነገር ግን ከቻናላችን ተመልካቾች ውስጥ 81 ከመቶ የምትሆኑት ተመልካቾች ቻናላችንን ሰብስክራይብ እንዳላደረጋችሁ ከዩቲዩብ ያገኘነው መረጃ ያሳያል። መንፈሳዊ መርሃ ግብራትን አዘጋጅቶ ለተመልካቾች ማድረስ የእናንተ የተመልካቾች ቅንነትና ትብብር ካልተጨመረበት እጅግ አድካሚ ሥራ ነው የሚሆነው። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት እንድትተባበሩ እንጠይቃለን። በያዝነው ዓመት መጨረሻ 100,000 ተከታዮችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ደግፉ። ሰብስክራይብ ማድረግና የደውል ምልክቷን ማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለእኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን። በዓለማችን የሃይማኖትና መንፈሳዊ ታሪኮች ውስጥ የቅዱሳት መላእክትና የርኩሳን መላእክት ታሪክ ቀላል ስፍራ የሚሰጠው አይደለም። ከቀደምት ጥንታውያን መጻሕፍት መካከል የመጀመሪያ የሆነው መጽሐፈ ሄኖክ የተጻፈው የኖህ ቅድመ አያት በሆነው በሄኖክ ነበር። መጽሐፈ ሄኖክ የሰው ልጆች ክፋትንና ተንኮልን ከየት እንደተማሩ ዛሬም ታሪካቸው አከራካሪ ስለሆኑት ግዙፍ ፍጥረታት ወይም ንፍሌም፣ ስለ ባሕርያተ ሥጋ፣ ስለ ጌታችንና አምላካችን ኢየሱስ ክርስቶስ፣ በተጨማሪም ስለ ዓለም መጨረሻና ነገረ ምጽአት እጅግ ውብና ምስጢራዊ ራእዮችን አካቷል። ምንም እንኳን መጽሐፉ የሰው ልጆች እንዴት የዛሬ ደረጃ ላይ ሊደርሱ እንደቻሉና የተለያዩ አስደንጋጭ መረጃዎችን ያካተተ ቢሆንም በብዙ ሀገራትና ቤተ እምነቶች ውስጥ በመጽሐፍ ቅዱስ ውስጥ እንዳይካተትና ከሕዝብ ዓይን ተሰውሮ ደብዛው እንዲጠፋ ተደርጓል። ይህ መጽሐፍ ከመጽሐፍ ቅዱስ የተገለለበት ምክንያት ምንድነው? በውስጡ የሸሸጋቸው ምስጢሮችስ ምንድናቸው? ብዙ ያልተነገረለትን ግን ብዙ የሚናገረውን መጽሐፈ ሄኖክን አገላብጠን ዝርዝሩን ይዘን መጥተናል። አብራችሁን ቆዩ። ማሳሰቢያ፣ በመጽሐፈ ሄኖክ ላይ ትኩረቱን ያደረገው ይህ ዘጋቢ ፊልም በሁለት ክፍሎች የተዘጋጀ ሲሆን በመጀመሪያው ክፍል ስለ መጽሐፈ ሄኖክ ከቅድስት ቤተክርስቲያን ውጪ በዓለማዊ ተመራማሪዎችና አጥኚዎች የተገኙ መረጃዎችንና ድምዳሜዎችን ይዳስሳል። በሁለተኛው ክፍል ደግሞ ቅድስት ቤተክርስቲያን ስለ መጽሐፉና ስለ ያዛቸው ታሪኮች ብታስተምረውን ትምህርት ያቀርባል። በመሆኑም የዛሬው ክፍል አንድ ዝግጅታችን በቅድስት ቤተክርስቲያን ስለሚገኘው መጽሐፈ ሄኖክ ሳይሆን በሌላው ዓለም ስለተገኘው መጽሐፈ ሄኖክ የሚያብራራ በመሆኑ ቅድስት ቤተክርስቲያን ስለ መጽሐፉ ያላትን ትምህርት አይወክልም።
እንደ መጽሐፍ ቅዱስ ሄኖክ በፈጣሪው ታምኖ የቅድስናን ሕይወት የመራ የአዳም የልጅ ልጅ ልጅና የኖህ ቅድመ አያት ነበር። ከዚህም ሌላ በሰው ልጆች ታሪክ በዕድሜው ርዝመት ተወዳዳሪ የሌለው የማቱሳላ አባት ነው። ሄኖክ በዚህ ምድር በቆየባቸው ከ300 ዓመታት በላይ በሆነ ዕድሜው ብዙ ልጆችን ወልዶ ዘሩን ተክቷል። ሄኖክ ሞትን ሳያዩ በቀጥታ ወደ ብሔረ ሕያዋን ከተነጠቁ ቅዱሳን ሰዎች መካከል አንዱ ሲሆን ወደ 365 ዓመታት በምድር ላይ ከቆየ በኋላ ልክ እንደ ነቢዩ ኤልያስ ፈጣሪ ወደ ብሔረ ሕያዋን እንደወሰደው በዘፍጥረት ምዕራፍ 5 ቁጥር 24 ላይ ተጽፎ እናገኛለን። ይህ ነቢይ በዘመኑ ለአምላኩ ታምኖ ኖሯል። በዚህም ምክንያት ሕይወቱ ለብዙዎች አስተማሪ ሆኗል። በማንኛውም ፈተና ውስጥ ቢያልፍ ለፈጣሪው ታማኝና ታዛዥ ነበር። ፈጣሪም ለሄኖክ በነበረው ፍቅር ምክንያት ሞትን እንዳይቀምስ አድርጎታል። የፍርድ ቀን ትንቢት የተባለውንና በስሙ የሚጠራውን መጽሐፈ ሄኖክን በመጻፉ ለብዙ ክርስቲያኖችና አይሁዳውያን የዘመናት የትምህርት ርዕስ ነው። በአዲስ ኪዳን ላይ በሉቃስ ወንጌል፣ በዕብራውያን መልእክት እንዲሁም በይሁዳ መልእክት ላይ ስሙ ተነስቷል። በካቶሊክና በኦርቶዶክስ ቤተክርስቲያን ሄኖክ ከቅዱሳን መካከል ይቆጠራል። ሄኖክ ምድር ላይ በቆየባቸው ዓመታት ታዋቂ የቃል ሰባኪ ነበር። ከዛም በኋላ እስከ ምድር ፍጻሜ በመጽሐፉ እየሰበከ ይኖራል። በምድር ሳለ ዋናው የስብከቱ መልእክት ፈጣሪ በሰው ልጆች ላይ ስላስተላለፈው ፍርድና ንስሐ ሲሆን ይህም አገልግሎቱ ለጽድቅ ሰባኪውና ለመርከብ ገንቢው ለኖህ መንገድ ቀያሽ ነበር። ዓመፅና ኃጢአት በበዛበት በዚያ ዘመን ከዓለም ተለይቶ ቃለ እግዚአብሔርን በማወጁ ይህ ሰው በጭድ ውስጥ እንደተገኘ መርፌ ያስመስለዋል። ስለዚህ ሰው መንፈሳዊ ታሪክና ስላሳለፈው ከተፈጥሮ በላይ የሆኑ ተአምራት ጠልቀን ለመረዳት እሱ ራሱ በመንፈስ ቅዱስ መሪነት ወደ ጻፈው ተአምራዊው መጽሐፍ ወደ መጽሐፈ ሄኖክ ፊታችንን ማዞር ይኖርብናል። በቅድሚያ ግን ይህ መጽሐፍ ከኢትዮጵያ ውጪ ለመጀመሪያ ጊዜ የተገኘው የት ነው የሚለውን ጥያቄ እናስቀድም። በ1946 መጨረሻዎቹ በ1947 መግቢያ ላይ በሰሜናዊ ምዕራብ በጥንታዊው የሙት ባህር ዳርቻ አሁን ዌስት ባንክ በተባለው ቦታ ፍየሎቻቸውንና በጎቻቸውን ከሚያግዱ እረኞች መሃል አንዱ እረኛ ወደ አንዱ ዋሻ ውስጥ የወረወረው ድንጋይ ያልተለመደ የመሰንጠቅ ድምፅ አሰማ። ይህንን ያልተለመደ ድምፅ የሰማው እረኛ ከጓደኞቹ ጋር በመሆን ወደ ዋሻው ውስጥ ዘልቆ ገባ። በዋሻው ውስጥም ትላልቅ የሸክላ ገንቦዎችን ያገኙ ሲሆን ከገንቦዎቹ ውስጥም 7ቱ የተጠቀለሉ በቆዳና በፓፒረስ የተጻፉ ጥቅል ጥንታዊ ጽሑፎች ሆነው ተገኝተዋል። እረኞቹ ያገኟቸውን ጥንታዊ ጽሑፎች ለአንድ ጥንታዊ ቁሳቁስ ሰብሳቢ በጥሬ ገንዘብ ከሸጡ በኋላ እነዚህ ጥንታዊ ጽሑፎች ከሰው ሰው ሲተላለፉ ቆይተው በመጨረሻም የጽሑፉ ዕድሜ ከ2000 ዓመታት በላይ መሆኑን ወደ ገመቱት ምሁራን እጅ ሊገባ ቻለ። የግኝቱ ወሬ ከተዛመተ በኋላ ጥንታዊ ሀብቶችን በማደን የሚታወቁት ትሬዠር ሃንተርስ ወይም የሀብት አዳኞችና አርኪኦሎጂስቶች በቦታው አቅራቢያ ባካሄዱት ዓመታትን በፈጀ ቁፋሮ በ10 ሺዎች የሚቆጠሩ ተጨማሪ ጥቅልሎችን ለማግኘት ችለዋል። እነዚህ ጥቅልሎች ተሰብስበው ከ800 እስከ 900 ገጾች ያሉት አንድ ትልቅ መጽሐፍ ለመሆን በቅተዋል። ይህ ስብስብ ነው እንግዲህ መጽሐፈ ሄኖክ ተብሎ ዓለም ያወቀው። ይህ ስብስብ መጽሐፈ ሄኖክ ተብሎ ይጠራ እንጂ በውስጡ ተጨማሪ 5 መጽሐፎችን አካቷል። እነሱም ዘ ቡክ ኦፍ ዘ ዋቸርስ ወይም የጠባቂዎቹ መጽሐፍ፣ ዘ ቡክ ኦፍ ፓራብልስ ወይም የምሳሌ መጽሐፍ፣ ቡክ ኦፍ አስትሮኖሚካል ሴክሬት የሥነ ፈለክ ሚስጥራት መጽሐፍ፣ ዘ ድሪም ቪዥን የሕልም ራእዮችና ዘ ኢፒስታሊቲ ኦፍ ኢኖክ የሄኖክ መልእክታት የተባሉት መጽሐፍት ናቸው። ይህ መጽሐፈ ሄኖክ በሚል መጠሪያ